ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ ጤናማ ያልሆነ የፍቅር ግንኙነት በሚል ርዕስ በደንብ እንወያያለን። እስከ መጨረሻው ተከታተሉ። ጤናማ ያልሆነ የፍቅር ግንኙነት ሶስት ዋና ዋና ነገሮችን ልታውቁ ይገባችኋል። ያ ማለት መጀመሪያ መነሻው ወይም መንስኤው ምንድን ነው? ጤናማ ላልሆነ ለፍቅር ግንኙነት። ሁለተኛ ደግሞ ምልክቶቹ ምን አይነቶች ናቸው የሚለውን እናያለን። በመጨረሻም ጤናማ ያልሆነ የፍቅር ግንኙነት ሲኖራችሁ እንዴት ትፈቱታላችሁ ወይም መፍትሄው ምን ይመስላል የሚለውን እነግራችኋለሁ። ቪዲዮውን እስከ መጨረሻው እዩት፣ ላይክ በማድረግ ጀምሩት። የመጀመሪያው የሰው ልጅ ሲፈቀር ወይም ወደ ፍቅር ሲገባ ፈልጎ ሳይሆን በተፈጥሯዊ ሁኔታ ነው፣ ብዙ ጊዜ ማለት ነው። ስለዚህ ይህን የፍቅር ሁኔታ መከላከል አንችልም። ማሸነፍ የምንችለው ማወቅ የምንችለው ራሳችን እስከሆነ ድረስ ተፈጥሮን ትተን ወደ ራሳችን ማኔጅ ወደ ማድረግ ለመምጣት መጀመሪያ ጤናማ ያልሆነ የፍቅር ግንኙነት መኖራችን ማወቅ መቻል አለብን። ከመጀመሪያው ከመነሻው ነግራችኋለሁ። መነሻው ወይም መንስኤው ጤናማ ያልሆነ የፍቅር ግንኙነት መንስኤ አብዛኛው እስካሁን ባየኋቸው ጥናቶች ከ90% በላይ የሚሆኑት የሚመጡት ከቤተሰብ ነው ማለት ነው። ያ ማለት ከአስተዳደግ ከልጅነት ጤናማ ቤተሰብ ውስጥ አለመውጣት ትልቁን የፍቅር ግንኙነት መበላሸት እንደሚፈጥረው ተመልክቻለሁ። ያ ማለት እናትና አባት ተፋተው በዛ ውስጥ የምታድጉ ከሆነ በቤተሰብ ፍቅር አታችሁ ሚስጥራችሁን የሚረዳችሁ አታችሁ ከሆነ በጓደኛ ተገላችሁ ከሆነ ብዙ ነገሮችን ደግሞ ብቻችሁን እየተብሰላሰላችሁ አድጋችሁ ከሆነ ያ ነገር ስታድጉ አብሯችሁ እየተከተላችሁ አብሮ እያደገ ወደ ትዳርም ስትገቡ አብሯችሁ ይቆይና ያንን ነገር የምታውቁት ትዳር ውስጥ ከገባችሁ በኋላ ወይም ደግሞ ፍቅር ውስጥ ከገባችሁ በኋላ ያ ነገር በደንብ ጎልቶ ይታያችኋል ማለት ነው። ያ ጤናማ ያልሆነ የፍቅር ግንኙነት አብሯችሁ የመጣ እንጂ ወዲያው የተፈጠረ ላይሆን ይችላል። ወይም ደግሞ የፍቅር አጋራችሁ ጥፋትም ላይሆን ይችላል። ራሳችሁን ማኔጅ ማድረግ መቻል አለባችሁ ማለት ነው። ይህ ጤናማ ያልሆነ የፍቅር ግንኙነት መንስኤውን ካየን ወይም መነሻውን ካየን ምልክቱ ደግሞ ምንድን ነው የሚለውን በደንብ ነግራችኋል። ምልክቶቹ ራስን መጥላት፣ በሰው ደግሞ መቅናት፣ በተለይ ደግሞ በፍቅር አጋራችሁ ከሆነ ሰው ጋር ሲያወራ የሆነ ትንሽ ነገር ሲያደርግ ራሳችሁን በጣም መውቀስ፣ ትቀኑበታላችሁ። የፍቅር አጋርን ፍጹም አድርጎ ማየት፣ ራስን ለማጥፋት መሞከር፣ ራስን ደግሞ ዝቅ ማድረግ፣ በጣም የበታችነት ስሜት መሰማት፣ የልብ አለመድረስ፣ ሁሌም ደግሞ በግንኙነታችሁ መበሳጨት፣ ከራሳችሁ ጋር መጣላት፣ ያንን የፍቅር ግንኙነት ለምን እንደጀመራችሁት ግራ መጋባት፣ ህይወታችሁ ጨለማ ውስጥ መግባት፣ እደሰትበታለሁ ያላችሁትን ፍቅር ሴንስ ማጣት፣ ስሜት ማጣት ነገር ይከሰትባችኋል። መፍትሄው ደግሞ አንድ ሰው በፍቅር ተጣመረ ማለት አፈቀረ ማለት ራሱን ሊያገኝበት፣ ሰላም ሊያገኝ፣ ጥሩ ህይወት ሊኖር፣ ከጭንቀት ሊወጣ እንጂ መጥፎ ነገር እንዲገጥመው ወይም ደግሞ ወደ ዲፕሬሽን እንዲገባ አይደለም። እናንተ ምንድነው የምታደርጉት? የመጀመሪያው በግንኙነት ውስጥ ራሳችሁን ማክበር፣ ለራሳችሁ ክብር መስጠት ተገቢ ነው ማለት ነው። ምክንያቱም ማንም ሰው ፐርፌክት ሊሆንላችሁ አይችልም። ያፈቀራችሁት ሰው ፍጹም ነው፣ በጣም መልካም ሰው ነው ብላችሁ ልታስቡ ትችላላችሁ። ነገር ግን የሰው ልጅ በተፈጥሮ ፍጹም ሊሆን አይችልም። ያንን ሰው በአንጻሩ ማየት፣ በአንጻሩ ጀጅ ማድረግ። ምክንያቱም አንድ ቀን ትንሽ ክፍተት በተፈጠረ ጊዜ ከባድ ጉዳት እንዳይደርስባችሁ ቀለል አድርጋችሁ እንደ ሰው ጀጅ ማድረግ። ለምን መሰላችሁ? ያንን ሰው በጣም አግዝፋችሁ እሱን ካጣው ሰው አልሆንም የምትሉት በልጅነታችሁ ያጣችሁትን ማንም ሰው ሊረዳችሁ ያልቻለው ያ ሰው ስለተረዳችሁ ችግራችሁን ስላቀለለላችሁ ብዙ ሚስጥራችሁን ደግሞ ዝርግፍ አድርጋችሁ ስለነገራችሁት ሁሉ ነገራችሁ በሰላም የሚቀየር ሁሉም ነገር ደግሞ ቀላል የሚሆን ይመስላችኋል። እንደዛ ብዙ ጊዜ አትጠብቁ፣ ምክንያቱም መጨረሻው ጉዳት ስለሚሆን። ሌላው ደግሞ እስኪ የእናንተን ስሜት ገታ አድርጉትና ሁሌም ትክክል ነኝ ከማለት ወጣችሁ ያ ሰው ምንድን ነው ያጠፋው? ከኔስ የቀረው ምንድን ነው? ማስተካከል ያለበትስ ነገር እንዴት ነው የምነግረው ብላችሁ በግልጽ በደንብ በመነጋገር በመወያየት ለመፍታት መሞከር ነው። ሌላኛው ደግሞ ቀናችሁን ስትጀምሩ በጸሎት ሻወር ወስዳችሁ ቀለል ብላችሁ አመስግናችሁ ብትጀምሩት ውጤታማ ትሆናላችሁ። ምክንያቱም ቀን የሚጀመረው
ከጠዋት ነው። ጠዋታችሁ የተበላሸ ከሆነ ስታማርሩ ትውላላችሁ። በፍቅር ግንኙነታችሁ፣ በቤተሰባችሁ፣ በሁኔታችሁ፣ በህይወታችሁ አማራሪ ነው የምትሆኑት። ሶ ቀናችሁን ከጠዋት ብሩህ አድርጋችሁ መጀመር፣ ማመስገን፣ የተሻለ ህይወት እንዳላችሁ ማሰብ፣ ራሳችሁን ደግሞ ድሪምፉል ማድረግ። ያ ማለት እኔ በቃ በሌላ ሰው ታዝላችሁ ለመኖር ካሰባችሁ፣ አይ ይሄ ሰው ነው በቃ የሚያኖር ብላችሁ ካሰባችሁ ያ ሰው የሆነ መንገድ ለቀቅ ያለ ጊዜ የእናንተ ህይወት ባዶ ምድረ በዳ ነው የሚሆነው። ሶ መጀመሪያ ራሳችሁ የምትታትሩበት ቢዚ የምትሆኑበት ራሳችሁን በቃ ወደ ህይወታችሁ ወደ ጥሩ ነገር የምትወስዱበት አንድ መንገድ አንድ የስራ ዘርፍ ወይም ደግሞ የምትማሩት የምትፈልጉት ነገር ሊኖራችሁ ይገባል። ገንዘብ ላይሆን ይችላል፣ ነገር ግን ነገ ገንዘብ ሊሰራ የሚችል ነገር ካላችሁ እዛ ላይ ብዙ ጊዜ ቢዚ ትሆናላችሁ። አንዳንዴ ስራ ፈተን ስንቀመጥ ከጓደኛ ጋር ስናሳልፍ ሶስተኛ ወገን ሲገባብን ለምን ፍቅረኛችሁ አይደውልም፣ ለምን ባልሽ አይደውልም፣ ወይም ለምን ሚስትህ አትደውልም አይነት ነገር ይመጣል። ሶ ማወዳደር ከሌላ ሰው ጋር ማነጻጸር ነገር ይመጣል። ሶ ያ ነገር እንዳይሆንባችሁ እናንተ ራሳችሁን ማዳመጥ፣ መጽሐፎችን ማንበብ፣ የተሻሉ የስራ እድሎችን መሞከር፣ የምትማሩም ከሆነ አላማችሁን መወጣት። ያ ማለት ሁሌም ያ ሰው ለምን አልደወለልኝም፣ በየደቂቃው ለምን እንደዚህ አላደረገልኝም የሚል አቤቱታችሁ ወደኋላ ይገታል ማለት ነው እና የራሳችሁን እውነትም ታገኙታላችሁ። ሌላው ለጓደኛችሁ ወይም ለፍቅር አጋራችሁ የሆነ ነገር እንደው ዝርግፍ አድርጋችሁ ሁሉንም ነገር ባትናገሩና የራሳችሁ ቀይ መስመር የራሳችሁ ቦርደር ቢኖራችሁ መልካም። ባዶ ከሆናችሁ ምንም ነገር ከሌላችሁ ሚስጥር ከሌላችሁ የራሳችሁ ሚስጥር ሁሉም እንደፈለገ ሊጠቀምባችሁ ይችላል። ስለዚህ እናንተ ኦፕንነስ በጣም በልኩ ቢሆን ግልፀኝነታችሁ አሪፍ ሆኖ እያለ ነገር ግን ሁሉንም ነገር ከነገራችሁት ያ ሰው ከእናንተ የሚያገኘው አዲስ ነገር የለም ማለት ነው። ሶ ራሳችሁን አስከብራችሁ የምታወሩት የምትግባቡት የምትኖሩት ራሳችሁን አስከብራችሁ ቢሆን እጅግ በጣም መልካም ነው። ሌላው ደግሞ በደንብ ጸሎት አድርጉ። በየሃይማኖታችሁ በደንብ ጸሎት አድርጉ። ወደ ፈጣሪያችሁ ቅረቡ። እንደገና ደግሞ እሱ ከሌለ እኔ ሰው አልሆንም፣ እሷ ከሌለች እኔ እሞታለሁ፣ ምንም ሰው አልሆንም፣ ሌላ ሰው ሊኖር አይችልም የሚል አመለካከት ብትተው አሪፍ ነው። በመጀመሪያ ፍቅረኛችሁ አሁን አብራችሁ ባላችሁት ፍቅራችሁ እስከ መጨረሻው አብራችሁ ብትቆዩ እጅግ በጣም መልካም ነገር። ያ ካልተሳካ ግን መኖር ይቻላል። በቃ ራስን ችሎ መኖር ይቻላል። ለእኛ ዓላማ ነው የተፈጠርነው። ፈጣሪ ደግሞ ያስቀመጠልን አናውቅም። ሶ መጀመሪያ እናንተ ራሳችሁን ሪስፔክት ካላደረጋችሁ በሁሉም ሚዛን ቀላል ነው የምትሆኑት። መጀመሪያ የራሳችሁን ሚዛን አስተካክሉ። ለራሳችሁ ክብር መኖር፣ ሰዎች ደግሞ ሲያጠፉ ቢያንስ የኔ ጥፋትም ሊሆን ይችላል የኔም አሻራ ሊኖርበት ይችላል ብላችሁ ለማስተካከል መሞከር፣ ከማኩረፍ፣ ከመጣላት፣ ከመለየት እንደ ሶሉሽን መውሰድ በምክክር በንግግር ይስተካከላል የሚል ሀሳብ ቢኖራችሁ መልካም ነው። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።